ታሪክ ብዙ ጊዜ በጦርነት በድልና በሽንፈት የተሞላ ነው። ነገር ግን በታሪክ መዛግብት ውስጥ የሰፈረ አንድ ክስተት አለ። ከምክንያት በላይ የሆነ ሳይንስና ወታደራዊ ስትራቴጂ ሊፈቱት ያልቻሉት። በ1937 ዓ.ም በቻይና ምድር 3000 የታጠቁ ወታደሮች በአንድ ሌሊት እንደ ጢስ በነው ቀርተዋል። አንድም አስክሬን አልተገኘም። አንድም ምስክር የለም። ዛሬ በዚህ ቪዲዮ ዓለምን ግራ ያጋባውን የናንጂንግ ወታደሮች ምስጢር በጥልቀት እንመረምራለን። የታሪኩ መነሻ የቻይናና ጃፓን ጦርነት። ታሪኩ የሚጀምረው በሁለተኛው የቻይናና ጃፓን ጦርነት ወቅት ነው። በታህሳስ ወር 1937 የጃፓን ጦር ወደ ቻይና መዲና ናንጂንግ እየገሰገሰ ነበር። የቻይና ጦር አዛዥ የነበሩት ሊ ፋሲን ከተማዋን ለመከላከል ቆርጠው ተነስተዋል። 3000 የሚሆኑ ተጨማሪ ወታደሮችን በማሰለፍ በያንግቲዝ ወንዝ ዳርቻ በሚገኝ ስትራቴጂካዊ ቦታ ላይ አሰፈሯቸው። ወታደሮቹ ድልድዩን መጠበቅና የጃፓን ጦር እንዳያልፍ መከላከል ነበር ዝግጅታቸው። ወታደሮቹ በቂ ትጥቅና ምግብ ነበራቸው። ምሽጉን ሰርተው ሌሊቱን ለመጠበቅ ተዘጋጁ። ያ አስፈሪ ማለዳ። በማግስቱ ጠዋት አዛዡ ሊፋሲን የሰራዊቱን ሁኔታ ለመቃኘት ወደ ካምፑ አመሩ። ነገር ግን ያዩትን ነገር ቅዠት ነበር። ካምፑ ጭር ብሏል። 3000 ወታደሮች ጠፍተዋል። ያልተነኩ ዕቃዎች። የሚገርመው ነገር ወታደሮቹ የከባድ መሳሪያዎቻቸውና ጠበንጃዎቻቸውን፣ ጥይቶቻቸውን አልያዙም። በካምፑ ውስጥ የነበሩ የምግብ ድስቶች ገና ትኩስ ነበሩ። ይህም የሚያሳየው ሰዎቹ የጠፉት በድንገት መሆኑን ነው። ምንም አይነት የትግል የደም ወይም የግርግር ምልክት አልነበረም። የምስክሮች ቃል። አዛዡ ወዲያውኑ ድልድዩን ሲጠብቁ የነበሩት ጥቂት ወታደሮች አስጠሩ። ጥያቄው አንድ ነበር። 3000 ሰዎች ሲያልፉ አይታችኋል? አንድም ሰው አላየንም የሚል ነበር መልሶቻቸው። ዘበኞቹ ሌሊቱን ሙሉ ነቅተው እንደነበርና ምንም አይነት ድምፅ እንዳልሰሙ ማሉለት። ፍለጋው። የቻይና መንግስት አካባቢውን በሙሉ አሰሰ። ያንግቲዝ ወንዝ ውስጥ ሰጠሙ እንዳይባል ወንዝ ውስጥ አንድም አስክሬን አልተገኘም። ጃፓኖች ማረኳቸው እንዳይባል በወቅቱ የጃፓን ጦር ገና በብዙ ኪሎ ሜትሮች ርቀት ላይ ነበር። መላምቶች የት ሄዱ? ይህ ታሪክ ለብዙ ዓመታት በሚስጥር ተይዞ ቆይቷል። የታሪክ ምሁራንና አጥኞች 4 ዋና ዋና መላምቶችን ያቀርባሉ። የመጀመሪያው የጅምላ ክህደት። ወታደሮቹ ጦርነቱን በመፍራት ሸሽተው ሊሆን ይችላል። ነገር ግን 3000 ሰዎች በአንድ ሌሊት ያለ ምስክር መሳሪያዎቻቸውን ጥለው እንዴት ሊሰወሩ ይችላሉ? ሁለተኛው መላምት የጃፓን ድንገተኛ ጥቃት። ጃፓኖች በዝምታ መጥተው ማረኳቸው። 3000 የታጠቁ ወታደር ያለ ጩኸትና ያለ ጥይት ድምፅ ሊማረክ አይችልም። ሶስተኛው መላምት የጊዜ መዛባት። አንዳንድ የፓራኖርማል አጥኚዎች ወታደሮቹ ወደ ሌላ ዳይሜንሽን ወይም የጊዜ ዑደት ውስጥ ገብተዋል ይላሉ። አራተኛው መላምት ደግሞ በአካባቢው ያለ ሚስጥራዊ ዋሻው ውስጥ ገብቶ ሊሆን ይችላል የሚል ግምት ቢኖርም እስካሁን ምንም ፍንጭ አልተገኘም። ታሪካዊ ሰነዶች ምን ይላሉ? ጦርነቱ በኋላ የጃፓን ወታደራዊ መዝገቦች ተፈተሹ። ጃፓኖች በዚያ ሌሊት ምንም አይነት ጦርነት እንዳላደረጉና 3000 ምርኮኞች እንዳልያዙ አረጋገጡ። ይህም ሚስጥሩን ይበልጥ አጠበቀው። ማጠቃለያ። ዛሬ ናንጂንግ ዘመናዊ ከተማ ናት። ነገር ግን በያንግቲዝ ወንዝ ዳርቻ ያቺ ሌሊት አሁንም እንደ ትልቅ ጥቁር ጠባሳ ትታያለች። 3000 ነፍሳት እንደ ጉንበል ነው ቀርተዋል። ምናልባት አንድ ቀን ሚስጥሩ ይፈታ ይሆናል። እስከዚያው ግን ይህ ታሪክ በዓለማችን ትልቁና አስፈሪው ወታደራዊ እንቆቅልሽ ሆኖ ይኖራል። እናንተስ የት ሄዱ ትላላችሁ? ይህ ታሪክ እውነት ነው ወይስ ተረት? ኮሜንት ላይ ሀሳባችሁን አጋሩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።